ዘፍጥረት ምዕራፍ 28 ቁጥር 15 ላይ እንደዚህ የሚል ቃል አለ። እግዚአብሔር ለያዕቆብ እንደዚህ አለው፣ እነሆም እኔ ካንተ ጋር ነኝ፣ በምትሄድበት መንገድ ሁሉ እጠብቅሃለሁ፣ ወደዚች ምድር እመልስሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና። ያዕቆብ ከኤሳው ከወንድሙ ሸሽቶ ድንገት ፀሐይ ጠለቀችበት ከቤርሳቤ ወደ ካራን ሲሄድ እግዚአብሔር ግን በዛ ሌሊት አገኘውና ድንጋይ ተንተርሶ ባለበት እግዚአብሔር ተገለጠለት። ያዕቆብ እግዚአብሔር እንዲገለጥለት የሚያደርግ ማንነት አልነበረው። ያዕቆብ እንደ ስሙ አታላይ ነው። በሽሽት ነበር ኮብልሎ የወጣው። እግዚአብሔር ግን ይህን ሰው አግኝቶ እኔ ካንተ ጋር ነኝ፣ በምትሄድበት መንገድ ሁሉ እጠብቅሃለሁ፣ ወደዚች ምድር እመልስሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህም። ከዛም ያዕቆብ ያንን ስፍራ ቤተል ብሎ ጠራው። የእግዚአብሔር ቤት፣ እግዚአብሔር የተገለጠበት ቤት። እግዚአብሔር ተገልጦ ያዕቆብን ሊያዋራ በማይችልበት ሰዓት እግዚአብሔር መልካም ስለሆነ ተገለጠለት። እኔ ካንተ ጋር ነኝ አለ። የሚያስደንቃችሁ እግዚአብሔር ይህን የተስፋ ቃል ዓመታትን ቆጥሮ በያዕቆብ ሕይወት ሲፈጽመው ታያላችሁ። ለዚህ ነው ቅድም የምስጋናው ሰዓት ላይ አንድ ጥቅስ ተነበው ነበር። ዘፍጥረት 35 ቁጥር 3 ያዕቆብ እንደዚህ አለ፣ በዚያም ጊዜ በመከራዬ ጊዜ ለሰማኝ በሄድኩበት መንገድ ከኔ ጋር ለነበረው ለእግዚአብሔር መሠዊያን አደርጋለሁ። እግዚአብሔር ዘፍጥረት 28 ላይ የሰጠውን ተስፋ ዘፍጥረት 35 ላይ ሲፈጸም ታዩታላችሁ። እጠብቅሃለሁ አለው፣ ወደዚች ምድር በሰላም እመልስሃለሁ አለው። እግዚአብሔር እንደተናገረ እንደዛው ለያዕቆብ አደረገለት። ለኛም እግዚአብሔር እንዲሁ አድርጎልናል፣ መልካም አድርጎልናል። እግዚአብሔር በእውነት ይገባናል ወይ? አይገባን። ለያዕቆብ ይገባው ነበር ወይ? አይገባው። ግን እግዚአብሔር መልካም ነው። ምን ማድረግ ይቻላል? እግዚአብሔር በጣም ስለረዳን እናመሰግነዋለን። አሁንም እግዚአብሔር እንደ ተስፋ ቃሉ ይሄው እቺን ቤተክርስቲያን ስለጠበቀ የተናገረውን ቃል ስለፈጸመ ደግሞም እንድናመሰግን ዛሬ ይህንን ቀን ስለቆረጠልን ለምስጋና ስለሰበሰበን በእውነት ባርኩት ጌታን። ጥቂት ደቂቃ እድል እሰጣችኋለሁ። እግዚአብሔርን አመስግኑት። በእውነት ጌታ ሆይ እናመሰግንሃለን። መልካም ስለሆንክ ስም ይባረክ። ቸር ስለሆንክ ስም ይባረክ። የረዳህን ያገዝከን ለዚህ ቀን ያደረስከን አንተ ነህና እናመሰግንሃለን። ብዙ ምህረት ጠብቆን ብዙ ቸርነት በስቶልን ደግሞም ጌታ ሆይ ለምስጋና እንድንሰበሰብ እግዚአብሔር በዚህ ስለረዳህን በዚህ ስላገዝከን በጌታ በኢየሱስ ስም እናመሰግንሃለን። ግዑዝ አይደለሁ ስታግዘኝ ምላሽም አልሰጠው ካደረክልኝ ጋራ ባይመጥን ስምህን ልባርከው። ፍጥረት ይታዘበኝ ያላንተማ የት ነበርኩ የኔ? ሞገስ ሆነኸኛል ቆመህልኝ በደካ ፍጥረት ይታዘበኝ ፍጥረት ይታዘበኝ ያላንተማ የት ነበርኩኝ እኔ? ሞገስ ሆነኸኛል ቆመህልኝ በደካ ፍጥረት ይታዘበኝ ፍጥረት ይታዘበኝ ያላንተማ የት ነበርኩኝ እኔ? ሞገስ ሆነኸኛል ቆመህልኝ በደካማ ጎኔ ታዲያ ተመስገን እንጂ ሌላ ምን እላለሁ? ስታግዘኝ በዓይኖቼ ስላተባረክ እንጂ ተባረክ እንጂ ሌላ ምን እላለሁ? ስትረዳኝ በዓይኖቼ
ሌላ ምን እላለሁ ስትረዳኝ ባይኖቼ ስላ ተመስገን 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 እላለሁ ተባረክ 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 እላለሁ አፍረቴን ስሸፍን ባይኖቼ ስላየው ተመስገን ተመስገን አፍረቴን ስሸፍን ባይኖቼ ስላየው ተመስገን ተመስገን ሁልጊዜ ተመስገን 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 እላለሁ ተባረክ 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 እላለሁ አፍረቴን ስሸፍን ባይኖቼ ስላየው ተመስገን ተመስገን ሁልጊዜ እልሃለሁ አፍረቴን ስሸፍን ባይኖቼ ስላየው ተመስገን ተመስገን ሁልጊዜ እልሃለሁ ሃሌሉያ እናመሰግንሃለን ሃሌሉያ ማልጄ እነሳለሁ አዕዋፋት ቀድሞ ሳይዘምሩ ከኔ ጋር ተስማምተው እንዲያከብሩ ዜማ እንዲጨምር ማልጄ እነሳለሁ አዕዋፋት ቀድሞ ሳይዘምር ከኔ ጋር ተስማምተው እንዲያከብሩ ዜማ የኔ ብቻ አይበቃም እስኪያግዙ ፍጥረታት ሁላችን ለታላቅነቱ ይገባዋል የኔ ብቻ አይበቃም እስኪያግዙ ፍጥረታት ሁላችን ለታላቅነቱ ይገባል ብላችሁ ተመስገን እንጂ ሌላ ምን እላለሁ ስታግዘኝ ባይኖቼ ተባረክ እንጂ ሌላ ምን እላለሁ ስትረዳኝ ባይኖቼ ተመስገን እንጂ ሌላ ምን እላለሁ ስትረዳኝ ባይኖቼ ስላየሁ ተመስገን ተመስገን እላለሁ ተባረክ እላለሁ አፍረቴን ስሸፍን ባይኖቼ ስላየው ተመስገን ሁልጊዜ እልሃለሁ አፍረቴን ስሸፍን ባይኖቼ ስላየው ተመስገን ሁልጊዜ እልሃለሁ ሃሌሉያ ሃሌሉያ ተራራው ከፊቴ እንደ ሰም ቀለጠ ምስጋናዬ ቃልህም ሲመጣ ጫካው ተገለጠ ምስጋናዬ ተራራው ከፊቴ እንደ ሰም ቀለጠ
ምስጋናዬን ቃልህም ሲመጣ ጫካው ተገለጠ ምስጋናዬን እግሮቼም ጸኑልኝ እንደ ዋላ እግር ምስጋናዬን ሆነኸኛል አምላኬ ክበር ምስጋናዬን ተራራው ከፊቴ እንደ ሰም ቀለጠ ምስጋናዬን ቃልህም ሲመጣ ጫካው ተገለጠ ምስጋናዬን እግሮቼም ጸኑልኝ እንደ ዋላ እግር ምስጋናዬን ረዳት ሆነኸኛል አምላኬ ክበር ምስጋናዬን ልስዋ የምስጋናን መስዋዕት ሆነኸኝ አይቻለሁ አባት ላክብርህ እኔ ደጋግሜ ከፍ በል ላዝቤ ልሰዋ የምስጋናን መስዋዕት ሆነኸኝ አይቻለሁ አባት ላክብርህ እኔም ደጋግሜ ከፍ በል ላዝም ፊት ቆሜ አቤቱ ተገርሜያለሁና ልሰዋ ምስጋና 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 ሃሌሉያ እናመሰግናለን ሃሌሉያ ምሕረት ከሕይወት በእርግጥም ይበልጣል ምስጋናዬን ደጅ ጥናት የለው በእርግጥም ያነሳል ምስጋናዬን ምሕረት ከሕይወት በእርግጥም ይበልጣል ምስጋናዬን ደጅ ጥናት የለው በእርግጥም ያነሳል ምስጋናዬን ድንጋይ ተደርድሮ ሞት ሲጠብቃት ምስጋናዬን አፍረቷን ሸፍነ ሰላም ይጃልካት ምስጋናዬን ምሕረት ከሕይወት በእርግጥም ይበልጣል ምስጋናዬን ደጅ ጥናት የለም በፍጥነት ያነሳል ምስጋናዬን ድንጋይ ተደርድሮ ሞት ሲጠብቃት ምስጋናዬን አፍረቷን ሸፍነ ሰላም ይጃልካት ምስጋናዬን ልሰዋ የምስጋናን መስዋዕት ሆነኸኝ አይቻለሁ አባት ላክብርህ እኔ ደጋግሜ ከፍ በል ላዝም ፊት ቆሜ ልሰዋ የምስጋናን መስዋዕት ሆነኸኝ
አይቻለው አባት ላክብርህ እኔ ደጋግሜ ከፍ በል ላዝን ፊት ቆሜ አቤቱ ተገርሜያለሁና ልሰዋ ምስጋና 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 ልሰዋ ምስጋና ልሰዋ ምስጋና ልሰዋ ምስጋና ልሰዋ ምስጋና ልሰዋ ምስጋና ልሰዋ ምስጋና። አሁንም አምልኳችንን እንቀጥላለን። በጣም የምንወዳት ዘማሪ አዲስ ዓለም በመካከላችን አለች። ከእሷ ጋር ደግሞ አሁንም ደስ እያለን ጌታን እናመሰግናለን። እሷን ወደዚህ ይጠራለሁ። እንዳንተ ታማኝ አምላክ ማነው? እንዳንተ ታማኝ አምላክ ማነው? አንተን አመልክሃለሁ፣ አንተን አመልክሃለሁ፣ አንተን አመልክሃለሁ፣ አንተን አመልክሃለሁ። እንዳንተ እውነተኛ ማነው? እንዳንተ እውነተኛ ማነው? እንዳንተ እውነተኛ ማነው? እንዳንተ እውነተኛ ብዙ ምስጋና ብዙ ዝማሬ ወደ ማደሪያህ ይዤ እገባለሁ አምላክ ነውና ስለሚገባ ብዙ ምስጋና ብዙ ምስጋና ብዙ ዝማሬ ወደ ማደሪያህ ይዤ እገባለሁ አምላክ ነህና ስለሚገባ አንተን አመልካለሁ አንተን አመልክሃለሁ አንተን አመልክሃለሁ አንተን አመልክሃለሁ አንተን አመልክሃለሁ። እንዳንተ ታማኝ አምላክ ማነው? እንዳንተ ታማኝ አምላክ ማነው? እንዳንተ ታማኝ አምላክ ማነው? እንዳንተ ታማኝ አምላክ ማነው? አንተን አመልክሃለሁ አንተን አመልክሃለሁ አንተን አመልክሃለሁ አንተን አመልክ ለምን ቢባል እንዳንተ ታማኝ አምላክ ማነው? እንዳንተ ታማኝ አምላክ ማነው? እንዳንተ የራራልኝ ማነው? እንዳንተ የራራልኝ ማነው? እንዳንተ የሚረዳኝ ማነው? እንዳንተ የሚረዳኝ ማነው? አንቺን ድምፃችሁን ብድግ አድርጉትና አንተን አመልክሃለሁ አንተን አመልክሃለሁ አንተን አመልክሃለሁ። እንዳንተ ታማኝ አምላክ ማነው? እንዳንተ ታማኝ አምላክ ማነው? እንዳንተ ታማኝ አምላክ ማነው? እንዳንተ እንዳንተ ታማኝ አምላክ ማነው? እንዳንተ ታማኝ አምላክ ሃሌሉያ ሃሌሉያ ኢየሱስ ታማኝነት ብዙ ነው፣ ፍቅር ብዙ ነው፣ ቸርነት ብዙ ነው፣ መልካምነት ብዙ ነው። ሃሌሉያ
ተሸከምከኝ፣ ረዳኝ፣ አገዝከኝ። ሃሌሉያ ምስጋና ሚሰዋ እንደሚያከብር ባንተ ደስ የሚለው ከኔ ጋር ከፍ ከፍ ያርግህ በአማረ ቅኔ በአማረ መዝሙር ከእልልታ ጋራ ኢየሱሴ ይሁን ላንተ ክብር ምስጋና ሚሰዋ እንደሚያከብር ባንተ ደስ የሚለው ከኔ ጋር ከፍ ከፍ ያርግህ በአማረ ቅኔ በአማረ መዝሙር ከእልልታ ጋራ ኢየሱሴ ይሁን ላንተ ክብር አንቺን አመልክሃለሁ አንተን በቅድስና የከበርከውን አንተን በምስጋና የተፈራኸውን አንተን ሃሌሉያ አንተን አመልክሃለሁ እንዳንተ ታማኝ አምላክ ማነው እንዳንተ ታማኝ አምላክ ማነው እንዳንተ ታማኝ አምላክ ማነው እንዳንተ ታማኝ አምላክ ማነው አንተን ሃሌሉያ አንተን አመልክሃለሁ አንተን አመልክሃለሁ አንተን አመልክሃለሁ እንዳንተ እውነተኛ ማነው እንዳንተ እውነተኛ ማነው እንዳንተ እውነተኛ ማነው እንዳንተ እውነተኛ ማነው እንዳንተ ታማኝ አምላክ ማነው እንዳንተ ታማኝ አምላክ ማን የራራልኝ የደገፈኝ ሰዎች ሲረሱኝ ያስታወሰኝ ዛሬም ይረዳል መቼ ይሰለቻል በእጁ ተይዞ ማን ወድቆ ያውቃል የራራልኝ የደገፈኝ ትናንትናዬን ያሻገረኝ ዛሬም ይረዳል መቼ ይሰለቻል በእጁ ተይዞ ማን ወድቆ ያውቃል የራራልኝ የደገፈኝ ብዙ ቸርነት ያረገልኝ ዛሬም ይረዳል መቼ ይሰለቻል እግዚአብሔር ይዞት ማን ወድቆ ያውቃል የራራልኝ የደገፈኝ ብዙ ቸርነት ያረገልኝ ዛሬም ይረዳል መቼ ይሰለቻል እግዚአብሔር ይዞት ማን ወድቆ ያውቃል ይችላል ብያለው በነገሬ ላይ ቃል ካፉ ይውጣ እንጂ ከሰማይ የሞተው ይነሳ የለሞይ ይችላል ብያለው በደከመኝ ላይ ቃል ካፉ ይውጣ እንጂ ከሰማይ አላዛር እስቆሞ የለሞይ ይራራልኝ የደገፈኝ ሰዎች ሲረሱኝ ያስታወሰኝ ዛሬም ይረዳኛል መቼ ይሰለቻል በእጁ ተይዞ ማን ወድቆ ያውቃል የራራልኝ የደገፈኝ
ብዙ ቸርነት ያረገልኝ ዛሬም ይረዳ መቼ ሰለቻል በእጁ ተይዞ ማኖር ያውቃል ይችላል ብያለው በነገሬ ላይ ቃል ካፉ ይውጣ እንጂ ከሰማይ የሞተው ይነሳ የለሞይ ይችላል ብያለው በደከመኝ ላይ ቃል ካፉ ይውጣ እንጂ ከሰማይ አላዛር እስቆሞ የለሞይ መርከብ ተሰብሮ በተሰበረ መድረስ ከቻለ ያ የእግዚአብሔር ሰው ዛሬም በቤቴ ይሄ ይሆናል አልደነግጥም እሱ ይችላል አልደነግጥም እሱ ይችላል አልደነግጥም እሱ ይችላል አልደነግጥም ጌታ ይችላል አልደነግጥም እሱ ይችላል ሃሌሉያ ሃሌሉያ ሕክምናዬ የኔ መድኃኒት ሕክምናዬ የኔ መድኃኒት እጃችሁ ይነሳና ሕክምናዬ የኔ መድኃኒት በእግዚአብሔር የታከመ ታክሞ የዳነ እጁን ያንሳና ይዘምረው ሕክምናዬ የኔ መድኃኒት ሕክምናዬ ድምፃችሁ ብድግ ይበልና የኔ መድኃኒት ሕክምናዬ የኔ መድኃኒት ያየኛል እኮ ልቤ ሲንሸራተት ያየኛል እኮ ሲያቅተኝ ዳገት መውጣት ያየኛል እኮ ሆድ ሲብሰኝ ስሆን ለብቻ ያረግልኛል ሁሉንም ያዘን ዳርቻ ያየኛል እኮ ይሰማኛል እኮ አላጓድልም ዘምሩለት የሰማን አምልኮ የኔ ወገሻ የኔ ጠጋኝ በእጁ ታሽቼ ድናለሁኝ ያየኛል እኮ ይሰማኛል እኮ አላጓድልም በፍጹም የስሙን አምልኮ የኔ ወገሻ የኔ ጠጋኝ በእጁ ታሽቼ ድናለሁኝ ሕክምናዬ የኔ መዳ ያከምከኝ አንተ ነህ ሕክምናዬ የኔ መድኃኒት ሕክምናዬ በሉት እስቲ ሕክምናዬ የኔ መድኃኒት ሕክምናዬ የኔ ሕክምናዬ የኔ ተከታታይ መድኃኒቴ ነህ አንተ ሕክምናዬ የኔ መድኃኒት ያየኛል እኮ ልቤ ሲንሸራተት ያየኛል እኮ ሲያቅተኝ ዳገት መውጣት
ያየኛል እኮ ሆድ ሲብሰኝ ስሆን ለብቻ ያረግልኛል ሁሉንም ያዘን ዳርቻ ያየኛል እኮ ይሰማኛል እኮ አላጓደለም በፍጹም የሰማን አምልኮ የኔ ወጌሻ የኔ ጠጋኝ በእጁ ታሽቼ ድኛለሁኝ የኔ ወጌሻ የኔ ጠጋኝ አንተ ይዘኸኝ በቃ ምን እላለሁኝ ያየኛል እኮ ይሰማኛል እኮ አላጓደለም በፍጹም የሰማን አምልኮ የኔ ወጌሻ እሽት ያረጋል ኢየሱስ ጥግንግን ያረጋል ሃሌሉያ የልብ ስብራት የልብ ወለም ታካሚ ኢየሱስ እዚህ አለ ሃሌሉያ ሃሌሉያ እስቲ ለዚህ እግዚአብሔር እንደገና ክብር አለኝ የሚል ሰው አይደክመኝም የሚል ሰው ሃሶቫዲያ ጂያጋንዳ ሃሌሉያ ኢየሱስ ጌታ ነው ታክመን እንዘምራለን ድነን እንዘምራለን ተጠግነን እንዘምራለን ሃሌሉያ እጁ ብቻ አካሚ ነው የሚል ለእግዚአብሔር ክብር ያብዛለት ሃሌሉያ አቤት ኢየሱስ እደነቃለሁ ባንተ ሃሌሉያ ስንት ጊዜ አነሳኸኝ ስንት ጊዜ አቅም ሆንከኝ ስንት ጊዜ ጨለማዬን ከደንከው በብርሃን ስንት ጊዜ ስደክምብህ ስንት ጊዜ ያዘኝ ጸጋህ ስንት ጊዜ ከጠላት ዛቻ ከለለኝ ምሕረትህ ብቻ ስንት ጊዜ አነሳኸኝ ስንት ጊዜ ረዳኸኝ ስንት ጊዜ ጨለማዬን ከደንከው በብርሃን ስንት ጊዜ ስደክምብህ ስንት ጊዜ ያዘኝ ጸጋህ ስንት ጊዜ ከጠላት ዛቻ ከለለኝ ምሕረትህ ብቻ 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 ስንት ጊዜ አነሳኸኝ ስንት ጊዜ አቅም ሆንከኝ ስንት ጊዜ ጨለማዬን ከደንከው በብርሃን ስንት ጊዜ ስደክምብህ ስንት ጊዜ ያዘኝ ጸጋህ ስንት ጊዜ ከጠላት ዛቻ ከለለኝ ምሕረትህ ብቻ ስንት ጊዜ አነሳኸኝ ስንት ጊዜ አቅም ሆንከኝ ስንት ጊዜ ጨለማዬን ከደንከው በብርሃን ስንት ጊዜ ስደክምብ ዘምሩት ስንት ጊዜ ያዘኝ ጸጋህ ስንት ጊዜ ከጠላት ዛቻ ከለለኝ ምሕረትህ ብቻ ከለለኝ ምሕረትህ ብቻ ከለለኝ ምሕረትህ ብቻ ከለለኝ ምሕረትህ ብቻ የታለ እልልታው ጭብጨባው ለዚህ እግዚአብሔር ከለለኝ ምሕረትህ ብቻ 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 ሃሌሉያ
ሃሌሉያ ምሕረት በዝቶልኝ ነው እንጂ ማነሳሳ ዘምሩት በተከበበው ከተማማ ለኔ ይገርመኛል መቆሜ ስለዚህ በምስጋና ልውጣ ያረክልኝ ቆጥር ሳላስበው ካንተ ጋር አይቻለሁና ከብሬ ምሕረት በዝቶልኝ ነው እንጂ ማነሳሳ ደጋግም በተከበበው ከተማማ ለኔም ይገርመኛል መቆሜ ስለዚህ በምስጋና ልውጣ ያረክልኝን ቆጥር ሳላስበው ካንተ ጋር አይቻለሁና ከብሬ ስንት ጊዜ አነሳኸኝ ስንት ጊዜ ረዳኸኝ ስንት ጊዜ ጨለማዬን ከደንከው ስንት ጊዜ ስደክምብህ ስንት ጊዜ ያዘኝ ዘጋ ስንት ጊዜ ከጠላት ዛቻ ከለለኝ ምሕረት ብቻ ከለለኝ ምሕረት ብቻ ከለለኝ በእግዚአብሔር ምሕረት የተከለለ አለ እንደኔ እግዚአብሔር ምሕረት የበዛለት የከለለው ጨለማው በሱ ምሕረት የተከደነለት ሃሌሉያ እሰይ ከለለኝ ምሕረት ብቻ 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 ስንት ጊዜ አነሳኸኝ ስንት ጊዜ አቅሞንከኝ ስንት ጊዜ ጨለማዬን ከደንከው በብርሃን ስንት ጊዜ ስደክምብህ ስንት ጊዜ ያዘኝ ዘጋ ስንት ጊዜ ከለለኝ ምሕረት ብቻ 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 እልልታ ጭብጨባ አለው እስቲ ሃሌሉያ ያንን ጭጋግ ደመናውን ያን በረሃ ሐሩርን በአንተ ብርታት አልፌዋለሁ በማሳለፍ እንዳንተ ማነው ያን ኃጢአቴን ቆሻሻውን ያን ልብሴን እድፋሙን ቀይረ ከሞት ወጥቻለሁ በማስወጣት እንዳንተ ማነው ስንት ጊዜ አነሳኸኝ ስንት ጊዜ አገሞንከኝ ስንት ጊዜ ጨለማዬን ከደንከው በብርሃን ስንት ጊዜ ስደክምብህ ስንት ጊዜ ያዘኝ ዘጋ ስንት ጊዜ ከጠላት ዛቻ ከለለኝ ምሕረት ብቻ 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 እልልታ ጭብጨባ ለዚህ እግዚአብሔር እስቲ በእግዚአብሔር ምሕረት የተሻገረ የተከለለ ነው ሃሌሉያ ሃሌሉያ አቤት አቤት ኢየሱስ ዮሐንስ ሲናገር ያየነውን የሰማነውን የዳሰስነውን እሱን እናወራላችኋለን አለ ሃሌሉያ ያየሁትን የዳሰስኩትን በአይኔ በብረቱ ያየሁትን እሱን የእግዚአብሔር ምሕረት እተርከዋለሁ እዘምረዋለሁ እናገረዋለሁ ሃሌሉያ እሱ ነው በህይወትና በሞት መካከል ጣልቃ ገብቶ በህይወት ያኖረኝ ሃሌሉያ እሱ ብቻ ነው የፈረደልኝ የእግዚአብሔር ምሕረት እሱ ብቻ ነው እንዲህ የተከፈተውን ሊውጠኝ ያሰፈሰፈውን ጉድጓድ የዘጋልኝ ሕያው ምስክር ነኝ አላችሁ አይደል እንደዛ አላችሁ እኔ
ሕያው ምስክር ነኝ። የእግዚአብሔር ምሕረት አሻራ በእያንዳንዱ ደቂቃ አለበት። ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! ስለዚህ እንዘምራለን እንደዚህ እያልን ሃሌሉያ ሃሌሉያ ኢየሱስ ሃሌሉያ። እስቲ ሽብሸባ የሚያከነ ጋራ ሃሌሉያ ሽብሸባ ይገባሃል። ክብር ኢየሱስዬ ሃሌሉያ ዝቅ ብዬ ላምልክህ በልቤ ላይ ልሹምህ ካንተ በላይ የለምና እንካ ክበር በምስጋና ዝቅ ብዬ ላምልክህ በልቤ ላይ ልሹምህ ካንተ በላይ የለምና እንካ ክበር በምስጋና አከብርሃለሁ በምስጋና አከብርሃለሁ በምስጋና ጌታዬ ነህና አነግስሃለሁ በምስጋና ንጉሴ ነህና አከብርሃለሁ በምስጋና ጌታዬ ነህና አነግስሃለሁ በምስጋና ንጉሴ ነህና ይገባሃል አሸንፈሃል ይገባሃል አሸንፈሃል ይገባሃል አሸንፈሃል አከብርሃለሁ በምስጋና ጌታዬ ነህና ይገባሃል እልልታ ጭብጨባ ለዚህ ጌታ ይገባሃል አሸንፈሃል ይገባሃል አሸንፈሃል እልልታ ጭብጨባ ለዚህ እግዚአብሔር ሃሌሉያ እሰይ ሃሌሉያ ኃጢአት አላገኘህም ስንፍና አልከሰስህም ስትገዛ አልደከመህም እርጅና አላወገህም ኃጢአት አላገኘህም ስንፍና አልከሰስህም ስትገዛ አልደከመህም እርጅና አላወገህም እኔም አላውቅህም የዘመን ጉዳይ አይመረምርም እኔም አላውቅህም የዘመን ጉዳይ የታለ እኔም አላውቅህም የዘመን ጉዳይ አይመረምርም እኔም አላውቅህም የዘመን ጉዳይ የታል የለህም እኩል የለህም አምሳያ ትልቅ ነህ አንተ ብቻ የለህም እኩል
የለህም አምሳያ የለህም እኩያ የለህም አምሳያ ውይ ትልቅ ነህ ሃሌሉያ 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 የለህም እኩያ የለህም አምሳያ ትልቅ ነህ ሃሌሉያ የለህም እኩያ የለህም አምሳያ ትልቅ ነህ ሃሌሉያ ትልቅ ነህ ሃሌሉያ ትልቅ ነህ ሃሌሉያ ትልቅ ነህ ሃሌሉያ እልልታ ጭብጨባው ትልቅ ነህ ሃሌሉያ ትልቅ ነህ ሃሌሉያ ትልቅ ነህ ሃሌሉያ ሃሌሉያ ይገባሃል ሃሌሉያ እሰይ እስኪ የማን ጀግና ሞትን አሸነፈ እስኪ የማን ጀግና ጨለማ ገፈፈ እስኪ የማን ጀግና ሲኦልን ድል ነሣ ኢየሱስ ብቻ ነው የይሁዳ አንበሳ እስኪ የማን ጀግና ሞትን አሸነፈ እስኪ የማን ጀግና ጨለማ ገፈፈ እስኪ የማን ጀግና ጠላቴን ድል ነሣ ኢየሱስ ብቻ ነው ኢየሱስ ብቻ ነው ጀግና ኢየሱስ ብቻ ነው ኢየሱስ ብቻ ነው ጀግና ዙፋን የጸና ኢየሱስ ብቻ ነው ጀግና ኢየሱስ ብቻ ነው ኢየሱስ ብቻ ነው ጀግና ዙፋን የጸና ዙፋን የጸና ዙፋን የጸና መንግሥት የጸና መንግሥት የጸና ዙፋን የጸና ዙፋን የጸና መንግሥት የጸና የለህም አምሳያ ትልቅ ነህ ሃሌሉያ የለህም እኩያ የለህም አምሳያ ትልቅ ነህ ሃሌሉያ ትልቅ ነህ ሃሌሉያ ትልቅ ነህ ትልቅ ነህ ሃሌሉያ 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 ትልቅ ነህ ከምድር ጫፍ እስከ ጫፍ ቢሰበሰብ ፍጥረት የሰማይ ሰራዊት ሁልጊዜ አዕላፋት ሁሉም ተሰብስባ ስላንተ ቢያወራ ሊነግርህ ቢሞክር በተራ በተራ ምሳሌ የሌለህ ምሳሌ የሌለህ ምሳሌ የለህም ምሳሌ የሌለህ ምሳሌ የሌለህ እልልታ ጭብጨባው ምሳሌ የሌለህ ምሳሌ የሌለህ ምሳሌ የሌለህ ምሳሌ የሌለህ ከምድር ጫፍ እስከ ጫፍ ቢሰበሰብ ፍጥረት የሰማይ ሰራዊት ሁልጊዜ አዕላፋት ሁሉም ተሰብስበው ስላንተ ቢያወራ ሊነግርህ ቢሞክር በተራ በተራ ምሳሌ የለህም ምሳሌ የለህም እኩያ የለህም አምሳያ የለህም ምሳሌ የሌለህ ምሳሌ የሌለህ ምሳሌ የሌለህ ምሳሌ የሌለህ የለህም እኩይ የለህም አምሳያ ትልቅ ነህ ሃሌሉያ የለህም እኩይ የለህም አምሳያ ትልቅ ነህ ሃሌሉያ ትልቅ ነህ 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 ትልቅ ባለልታ ትልቅ ባልጭብጨባ ትልቅ ነህ ሃሌሉያ ሃሌሉያ ክብር ሁሉ ለእግዚአብሔር ይሁን።
ያንሳል። ለእግዚአብሔር ከፍ ያለ ጭብጨባ፣ ከፍ ያለ እልልታ ለእግዚአብሔር። ሃሌሉያ! ኢየሱስ ጌታ ነው። ጠዋት ጀምሮ እስካሁን ባለው ነገር በሙሉ ክፍተት፣ እንከን የሆነ ነገር ብታዩ እሱን ሁሉ እዚህ ትታችሁት እግዚአብሔር ያጽናናችሁን፣ እግዚአብሔር የጎበኛችሁን፣ እግዚአብሔር የዳሰሳችሁን እሱን ብቻ ለመታሰቢያነት ይዛችሁ ከዚህ እንድትወጡ በፍጹም ትህትና አደራ ለማለት እወዳለሁ። ሁሌ እንደምናደርገው ለእግዚአብሔር ቃል ክብር ተነስተን ቆመን ከእግዚአብሔር ቃል እናነባለን። እድለኞች ነን ሕያው ቃልህን ለመስማት ለስም ክብር ለመዘመር በቅዱሳን ጉባኤ ለመገኘት አቅምና ጸጋ በዛህልን፣ እናመሰግናለን። በመዳናችን እንደነቃለን፣ በሆነልን ነገር ሁሉ እንገረማለን። በዚህ ስፍራ ያደረግከው ነገር ሁሉ ያስገርመናል፣ እናመሰግናለን። ምስጋናችን በፊትህ እናቀርባለን። ከፍ ከፍ በልልን እግዚአብሔር ሆይ። ደግሞ ለዘመናችን የሚሆን ሕያው ቃልህን እንድትሰጠን ጸጋህ እንዲለቀቅልን እግዚአብሔር ሆይ የስጋን ያለንበትን ሁኔታ አልፎ ቃልህ ለመንፈሳችን እግዚአብሔር አምላክ እንዲደርስ ጸጋህን እንድታበዛ በኢየሱስ ስም ጸልያለሁ። ለተናጋሪም ጸጋን እንድታበዛ የቃልህን እውነት ብቻ መናገር እንድችል አቅም እንድትሆነኝ በኢየሱስ ክርስቶስ ስም እለምንሃለሁ። የትኛውም ተጽዕኖ በስም ጉልበት ይከልከል። ሰማያት በእኛ አንጻር ይከፈቱልን። በኢየሱስ ስም ጸለይን፣ አሜን። ጌታ ይባርካችሁ። ብዙ ደስ እያለኝ የእግዚአብሔርን ቃል ደግሞ በዚህ ሰዓት ይሄኛው ክፍለ ጊዜ ደግሞ በመሆኑ ከመልእክቴ ጋር በጣም እንዲሄድ አድርጎታል። የመልእክቴ ርዕስ ሁለት ማድረግ እንችላለን፣ ግን አንድ እንስጥ ከተባለ በልዩነት መቆም ይላል። በልዩነት መቆም ወይም ደግሞ ሌላ ርዕስ አማራጭ ርዕስ ከፈለጋችሁ ደግሞ ቀጥሎ ለማስቀጠል የሚል ርዕስም ደግሞ መስጠት እንችላለን። የዚህ አሁን ያነበብነው የነገስት መጽሐፍ ስንመለከተው በጣም ትንሽ ምዕራፎች የተጻፈ ነው። ግን በነገስት አንደኛ ነገስትና ሁለተኛ ነገስት ነው የኛ መጽሐፍ የሚለው። የአይሁዳውያኑ መጽሐፍ ነገስት መጽሐፍ ነው የሚለው። የ430 ዓመት ታሪክ ዘግቦ የያዘልን መጽሐፍ ነው። በጣም የሚያስገርም ነው። ከምዕራፍ 1 እስከ 11 ድረስ አንደኛ ነገስትን ስትመለከቱ ወርቃማው የዳዊት የንግስና ዘመን ማብቂያ አመሻሹ ላይ ዳዊት እርጅና ተጫጭኖት ያ ብርቱ የእስራኤል ብርቅ የነበረው ኃያል የነበረው ብዙዎችን ድል ያደረገው በጦርነት አሸናፊ የነበረው እግዚአብሔር እንደ ልቤ ያለው ዳዊት አብቅቶ ደግሞ በጥበብ በማስተዋል የተባረከው የሰለሞን ንግስና ሲጀምር የምናይበት የመጀመሪያዎቹ ምዕራፎች እንመለከታለን። የአዶንያስ ልንገስ ባይነት ብዙ ባይሳካም የሰው ሐሳብ ስለነበረ የእግዚአብሔር ቃል ኪዳን ሐሳብ የነበረው በሰለሞን ንግስና ውስጥ ስለነበረ እግዚአብሔር ሰለሞንን እንዲነግስና እድል ሲሰጠው እንመለከታለን። የሰለሞን መንግስት እና የእስራኤል ኮከብ የነበረው ዳዊት ሽግግር ከተመለከትን በኋላ የምናየው በጣም አስደናቂ ነገር ሰለሞን በጥበብ በማስተዋል እግዚአብሔር እስኪገረም ድረስ በልመናው የተገረመበትን ልመና በመለመን ከእግዚአብሔር ዘንድ ጥበብና ማስተዋልን የተቀበለ ሰው ነው። እሱ ብቻ አይደለም። ይሄ ሁልጊዜ እስራኤል ወደ ኋላ ስታስብ ከድንኳን ቀጥሎ ያለውን የመቅደስ አገልግሎት ያስገነባ የእግዚአብሔርን ማደሪያ የእግዚአብሔርን መቅደስ ያስገነባውን ሰለሞን እንመለከታለን። እሱ ብቻ አይደለም። ለዘመናት የፈጀውን ቤተ መንግስቱን ረጅም ዓመታት ብዙ ነገሮችን ብዙ ሀብቶችን አፍስሶ የገነባውን የእስራኤል የቤተ መንግስቱን ግንባታ በእነዚህ ምዕራፎች ውስጥ እንመለከታለን። የቤተ መቅደሱ ምርቃት በጣም ግሩም በጣም ደስ የሚያሰኝ እንደነበረ ሀብት በብዙ ሀብት የተንቆጠቆጠ ንግስና የነበረው ሰለሞንን እናገኛለን። ምንም እንኳን ጅማሬው ያማረለት ጅማሬው በጣም ውብ የነበረለት ለንግስናው ለዙፋኑ የሚያስገርም ነገሮችን ያፈሰሰው ሰለሞን እንደ ፍጻሜው እንደ ጅማሬው ደግሞ ምንም አላማረለትም። ፍጻሜው አላማረለትም። በዙሪያው ባሉ በእንግዶች አማልክት ልቡ ተነድፎ ለእግዚአብሔር የሚገባውን ልቡን ለእንግዳ አማልክት ሰጥቶ እሱ ብቻ አምልኮ አይደለም ያንን አምልኮ ደግሞ ወደ እስራኤል በማስገባት ከፍጻሜው ውድቀት አፋፍ ላይ ሆኖ ሲያሸልብ እንመለከታለን። በጣም የሚያሳዝን ነው። ይህን ጉባኤ በጣም ልባርክ እፈልጋለሁ። እግዚአብሔር ፍጻሜያችሁን ያሳምርላችሁ። ሰለሞን እንደዛ ነው የሆነው። ጅማሬው በጣም ውብ ነበረ። እግዚአብሔር ተገርሞበታል፣ ተደንቆበታል። ግን ፍጻሜው አላማረለት።
ለዚህ ነው ከነገር ጅማሬ ይልቅ የነገር ፍጻሜ የተሻለ ነው በእግዚአብሔር ቤት ውስጥም በየትኛውም መንገድ። ይሄን ምዕራፍ 11 ላይ ሲያበቃ ከዛ ልጁ ሮብዓም ሲነግስ ምዕራፍ 12 ላይ በጣም በእስራኤል ላይ እስካሁን ድረስ በታሪክ ውስጥ አንድ ሆነዋል ተብሎ አይታመንም። እስራኤል ለሁለት የተከፈለችበት በሮብዓም ትዕቢት አማካኝነት እስራኤል ለሁለት ተከፈለች፣ ሰሜንና ደቡብ። ሰሜኑን ኢዮርብዓም የሚባል በጣም አስቸጋሪ የሆነ የእስራኤልን ልብ ወደ ጥፋትና ወደ አመጽ የክፋት ቱንቢ ሆኖ የተለካ ዳዊት መጽሐፍ እንደዚህ ይላል፣ በአባቱ በዳዊት መንገድ ምን አልሄደም ፈጽሞ አልተከተለኝም ተብሎ የጽድቅ ቱንቢ ዳዊት እንደሆነ የክፋት ቱንቢ ደግሞ ኢዮርብዓም ሆነ። የሰሜኑን መንግስት 10ሩን ነገድ ይዞ ነው የነገሰው። እንዲሁም ደግሞ 2ቱን ነገድ ይሁዳንና ቢንያምን ይዞ ንግስና ቀጠለ። ህዝቡ ኢየሩሳሌም ሲሄድ ለአምልኮ ወደ ኢየሩሳሌም ሲወጣ ልቡ ይሸፍትብኛል በሚል ስጋት እንደዚህ ያደረገ። በቤተልና በዳን 2 ጥጃ ሰርቶ ከግብጽ ነፃ ያወጡ አማልክቶች እነዚህ ናቸው ብሎ እስራኤልን አሰገደ ኢዮርብዓም። የናባጥ ልጅ ኢዮርብዓም የክፋት ቱንቢ ሆነ። ከሱ ጀምሮ 11 ነገስታት በሰሜኑ ላይ የነገሱት አክዓብን ጨምሮ የኤልያስ እስከኖረበት ዘመን ድረስ ያለው የሰሜኑ መንግስት በሙሉ በሚባል ደረጃ ጣዖት አምላኪ ሆነ። 200 ዓመት በላይ ከፍ ባለ ዘመን ውስጥ ንግስናቸው ቢቀጥልም በአሶር ምክንያት በምርኮ እግዚአብሔር አሳልፎ ሲሰጣቸው እንመለከታለን። ይሁዳም ቢሆን ብዙ አልቆየችም፣ 300 ምናምን ዓመት አካባቢ ነው ንግስና የቀጠለው። በባቢሎን ምርኮ ታልፎ ሲሰጡ እንመለከታለን። ይሄ በጣም አሳዛኝ ታሪክ፣ እስራኤል ለሁለት የተከፈለችበት፣ እስራኤል አምላኳን የተወችበት፣ የኪዳን አምላኳን የተወችበት፣ ከግብጽ ባርነት ነፃ ያወጣትን አምላኳን ትታ በዓልን ያመለከችበት፣ እግዚአብሔርን ወደዛ አሽቀንጥረው በራሳቸው ምኞት በራሳቸው ፈቃድ የሄዱበት ዘመን እንመለከታለን። በእስራኤል የቀጠለው ክፋት በነገስታቱ መስመር በጣም በሚያሳዝን መንገድ ሲቀጥል ታያላችሁ። አሁን ያነበብኩላችሁ ክፍል የአባቱን የናባጥ የኢዮርብዓምን መንገድ የተከተለው ማን ምዕራፍ 16 ላይ አክዓብ የሚባል ሰው ሲነግስ እንመለከታለን፣ ይጠቅሰዋል። ምዕራፍ 12 ላይ የተነሳው ኢዮርብዓም የሚባለው መንገድ እንደቀላል እንደቆጠረ ምዕራፍ 16 አንድ ገለጥ ብታዛው ላይ ምንባቡን 28 ላይ እንደዚህ ብሎ ይጠቅሰዋል። የይሁዳ ንጉስ አሳ በነገሰ በ38ኛው ዓመት የኦምሪ ልጅ አክዓብ በእስራኤል ላይ ነገሰ ይልና በሰማሪያ ሆኖ እስራኤል ላይ 22 ዓመት ገዛ። የኦምሪ ልጅ አክዓብ ከእርሱ አስቀድሞ ከነበሩት ሁሉ ይልቅ በእግዚአብሔር ፊት ክፉ ነገር አደረገ። የናባጥን ልጅ የኢዮርብዓምን ኃጢአት እንደ ቀላል ነገር ከመቁጠሩም በላይ የሲዶናውያንን ንጉስ የኤትባልን ልጅ ኤልዛቤልን አገባ። ሄደውም በዓልን አመለከ፣ ሰገደለት። ኤልያስ የተነሳውና ያገለገለው በእንዲህ አይነት ንጉስ በነበረበት ዘመን ነው። እነዚህ ነገስታቶች ቅድም እንዳልኳችሁ ለረጅም ዓመታት በዓልን ሲያስመልኩ በዓልን ሲያሰግዱ ለእግዚአብሔር የሚገባውን አምልኮና ስግደት ለበዓል ሲያሰጡ የኖሩት አባቶቹ ያደረጉትን እንደቀላል ቆጠረ። እሱ ብቻ አይደለም፣ የዚህን አምልኮ ዋና አምላኪዎችን ሄዶ አግብቶ እስራኤል ላይ የማይገባ ኃጢአት እግዚአብሔር የሚያስቆጣውን ኃጢአት ሲሰራ ትመለከታላችሁ። በጣም የሚያሳዝን ነው። የእግዚአብሔር ሕዝብ ከእውነተኛ አምልኮ ወደ ጣዖት ሲመለስ ክፉ ነገስታት እግዚአብሔርን ሲያስቆጣ እንመለከታለን። ኤልያስ በዚህ ጊዜ ነው ብቅ ያለው። ኤልያስ ያገለገለው በሰሜኑ በዚህ አክዓብ በሚባለው በ10ሩ ነገድ ውስጥ በሚባል ዘመን ውስጥ ነው ያገለገለው። የአገልግሎት ዘመኑ በመጽሐፉ ዘግቦ ባይጠቅስልንም ከ20 እስከ 25 ዓመት እንዳገለገለ ይነገርለታል። ሰሜኑ ላይ ሰፊ ጊዜ ወስዷል። በጣም የሚያስገርም ነገር ልንገራችሁ። በስሙ ወይም ደግሞ በአገልግሎቱ የተመዘገበ 8 የሚያህሉ ተአምራቶች ተዘግበውለታል። እንደ መጽሐፉ ትርጉም ቢለያይም ከፍና ዝቅ ሊል ቢችልም ይሄንን በአቨሬጅ ብታካፍሉት በ3 ዓመት አንድ ተአምር እንደማለት ነው። 25 ዓመት አገልግሏል ብለን ብናስብ 8ን ብታበዙ 8 ጊዜ 3 24 ነው። በ3 ዓመት አንድ ተአምር ማለት ነው። በዚህ ዘመን የተቸገርነውና ብዙ ሰው ልቡ የሸፈተበት በየቀኑ በየሰዓቱ በሆነ ጊዜ የሆነ ተአምር እየፈለገ ከእግዚአብሔር ቃል ይልቅ ከእግዚአብሔር ሐሳብ ይልቅ ከእግዚአብሔር ነገር ሲሸሽ ልክ እንደኛ ዘመን የሆነበት ዘመን የትኛውም ዘመን ላይ የለም። ይሄ ሰው በጣም በሚያስገርም ሁኔታ
ዘሩ ትውልዱ አይጠቀስም። የካህን ዘር ይሁን የሌዊ ዘር ይሁን እናቱ አይታወቅ፣ አባቱ አይታወቅ፣ ምንጩ አይታወቅ። ኤልያስ ድንገት ብቅ ነው ያለው። ድንገት የትውልድ ስፍራው ኮረብታማ የምትባል በጣም ምቹ ያልሆነች አካባቢ ስፍራ ላይ እንደተነሳ እንመለከታለን። ይሄ ኤልያስ የተባለ ሰው አገልግሎቱ በጣም ፈታኝ የሚያደርገው የተጋፈጠው አንድ ነገር ብቻ አይደለም። ፖለቲካውን የተጋፈጠው ፖለቲካ ብቻ አይደለም የተጋፈጠው፣ መንፈሳዊውን ዓለም ነው የተጋፈጠው። እሱ ብቻ አይደለም፣ የሥነ ምግባር ብልሹነትንም ነው የተጋፈጠው። ይሄ ሰው ሲነሳ ቅድም እንዳልኳችሁ በጣም ምቹ የነበረበት ዘመን አይደለም። እስራኤል ሁሉ ጣዖት እያመለከች ነው። ልቧን ለአምላኳ መስጠት የሚገባትን ስፍራ የኪዳን አምላኳን እግዚአብሔር አምላክን በፍጹም ነፍስ ሐሳብ ልብ ውደድ የሚለውን ዘዳግም ላይ ያለውን ሕግ ዛሽ ቀንጥራ በዓልን ያነገሰችበት ዘመን ነው። ይሄ ዘመን ላይ ነው የመጣው። ጨለማው በምድሪቱ ላይ ባስከፊ ሁኔታ በበዛበት ዘመን ላይ ነው ኤልያስ የመጣው። የኤልያስን አገልግሎት ከባድ የሚያደርገው አክዓብ ብቻ አይደለም፣ ንጉሱ ብቻ አይደለም። የንጉሱ ሚስት በምድሪቱ ላይ በጣም ተጽዕኖ ፈጣሪ ነች። እስራኤል ላይ መጥቶ ምስሉን አቁሞላታል። የንጉስ ሚስት ስለሆነች 400 የሚያህሉ የበዓል ነቢያቶች 450 የበዓል ነቢያቶች አሏት። 450 የሚያህሉ አሼራ ነቢያቶች አሏት። የእግዚአብሔርን ነቢያት የምታስገድል፣ የእውነተኞቹን የምታሳድድ፣ ሐሰተኞቹን ግን ከገበታዋ የምታበላበት ዘመን ላይ ነው ኤልያስ ያገለገለው። ኤልያስ ብዙዎች በዋሻ እየተሸሸጉ እየተደበቁ ምግብ በሚበሉበት ዘመን ላይ ነው ያገለገለው። ለእውነተኞች የማይመች ዘመን ላይ፣ ምድሪቱ ጨለማ በወረሳት ዘመን ላይ ንጉሱ አምላኩን ትቷል፣ ህዝቡ አምላኩን ትቷል። በዚህ ጨለማ ውስጥ ነው ኤልያስ ያገለገለው። በጣም የሚያስገርም። ተመሳሳይ ነው የኛም ዘመን። መንፈሳዊ ድንዛዜ፣ መንፈሳዊ ጨለማ፣ መነቃቃት የሚመስል ግን ጊዜያዊ የሆነ ጨለማ፣ የእግዚአብሔር ሐሳብ የተጋረደበት፣ ይልቁኑ የሰዎች ሐሳብ የላቀበት፣ ሰዎች ከፍ ብለው የሚታዩበት፣ እኔ የሚባልበት ዘመን ላይ ሰዎች እንደ ባንዲራ በቤተ ክርስቲያን የሚውለበለቡበት፣ ለስማቸው ክብር እንዲመጣ የሚፈልጉ የሚያሰግዱ ብዙዎች ባሉበት ዘመን። የምድራችን ጨለማ ለሁላችን ግልጽ ነው። ብዙዎች በየዕለቱ ደም የሚፈስበት፣ ብዙዎች የሚመቱበት፣ ብዙ አስጨናቂ ረሃብ፣ ጉስቁልና ባለበት ዘመን ነው ያለ ነው። ይህን ሁሉ የምትለን ለምንድን ነው? የኤልያስ ዘመንና የኛ ዘመን ተመሳሳይ የሚያደርገው ብዙ ነገር አለ። ኤልያስ በጨለማ ውስጥ ነው ያገለገለው። ኤልያስ በአስፈሪ ጊዜ ውስጥ ነው ያገለገለው። ኤልያስ ንጉሱን ፊት ለፊት ሊያስገድለው በህይወቱ ላይ ተጽዕኖ ሊያመጣ በሚችል ዘመን ነው ያገለገለው። እንዲህ አይነት ጨለማ ውስጥ ነው ያገለገለው። ኤልያስ ግን ድንገት ምንም እንኳን ብቅ ቢል ከኋላ ግን ዝግጅት እንደነበረው ህይወቱ የታሸ እንደነበረ ቀጥሎ ያለው የሚያደርገው የህይወት ስርዓቱ ይናገራል። ዝም ብሎ ያሳለፈ ሰው አይደለም። ታሽቷል። ተደብቆ አምላኩ ማን እንደሆነ ያወቀ ሰው እንደሆነ፣ በአምላኩ የሚጓደድ እንደሆነ እንመለከታለን። እስራኤል ላይ ተጽዕኖዋን አስፋፍታለች። እኔ ኤልዛቤልን በአንድ በኩል አደነኳት። ምክንያቱም የምታምነውን እምነት በምድሪቱ ላይ ተጽዕኖ ፈጥራ አስፋፍታለች። አያችሁ፣ እኛ አሁን በእኛ ህይወት ላይ እግዚአብሔር ልቆ ተጽዕኖ ማምጣት ሲገባን ብዙዎች እኛ ላይ ምን እያደረጉ ነው? ተጽዕኖ እያደረገብን ነው። ዓለም ተጽዕኖ ታደርግብናለች። ሁኔታ ተጽዕኖ ያደርግብናል። ትልቁን እግዚአብሔርን ይዘን ዛሬ ይሄ ድንዛዜ ከላያችን ይነሳልን። አዎ፣ ጨለማውን ሰብሮ የሚሄድ በልዩነት የሚቆምለት አምላክ አሁንም ይጣራል። እግዚአብሔር በዚች ቤተክርስቲያን እቺ ቤተክርስቲያን በቀጣይ ዘመን እንድትቀጥል ካስፈለገ፣ በልዩነት እንድትቆም ካስፈለገ እግዚአብሔር መልእክት ሰጥቶኛል። እንደ ግል ደግሞ በልዩነት ቆሜ አገልግዬ ዘመኔን እጨርሳለሁ ለሚል ሰው እግዚአብሔር መልእክት ሰጥቶኛል። እሱን ነው የምነግራችሁ። ይህን ጨለማ ኤልያስ በእንዲህ አይነት ጨለማ ውስጥ መንፈሳዊ ፖለቲካዊ ጨለማ በሆነበት፣ ጣዖት አምልኮ በነገሰበት በጣም የሚያስገርም አንድ ነገር ልንገራችሁ። ኤልያስ ያገለገለበት ወይም እስራኤል አካባቢ ገበሬ ደከም ያለ በእርሻ የሚተዳደር ህዝብ ነው። ይህንን ህዝብ ልቡን ለመስረቅ አንድ ነገር ማታለያ ማቅረብ በቂ ነው። ምንድነው ካላችሁኝ፣ ዝናብ። ለአንድ ገበሬ ዝናብ ስትሉት ጆሮውን በደንብ ነው የሚሰጣችሁ። ምክንያቱስ ህይወቱ ከዝናብ ጋር የተቆራኘ ነው። በዓል ዝናብ ይሰጣል፣ የልምላሜ አምላክ ነው የሚል እሳቤ ስላለ ነው የህዝቡን ልብ የሰረቁት። በዓልን ዝናብ ይሰጣል፣ ዝናብ ነው የሚሰጥ የሚል እሳቤ በማህበረሰቡ ውስጥ ከተቱ። እነሱ ደግሞ
በእህል ነው፣ በመዝራት በማጨር ነው የሚተዳደሩት። ልባቸውን ከፈቱ። ለዚህ ልባቸውን ከፈቱ። ኤልያስ በዚህ ጊዜ አገለገለ። ታዲያ ኤልያስ ግን ይሄ የእግዚአብሔር ሰው በጣም በሚያስገርም ሁኔታ ድንገት ብቅ ብሎ አገልግሎ ዘመኑን በልዩነት እንዲጨርስ ያደረገው ምንድነው? ጥቂት መርህ ላሳያችሁ ነው በፊታችሁ የቆምኩት። የመጀመሪያው ኤልያስ ልዩነት ያደረገበት ምክንያት በህይወቱ በአገልግሎቱ ምንድነው ካላችሁኝ፣ በምሪት የሚወጣና የሚገባ ሰው። ዛሬ እኔ ባርካችኋለሁ፣ በምሪት መውጣት መግባት ይሁንላችሁ። በጣም የሚያስገርም ነው። በዚህ ጥቂት ቁጥር ውስጥ 6 ጊዜ የእግዚአብሔር ቃል ወደ ኤልያስ መጣ። ምን ማለት ነው? አክዓብ ፊት ከተገለጠለት በኋላ በአክዓብ ፊት ከቆመ በኋላ ሰውየው እንቅስቃሴው በሙሉ የእግዚአብሔር ቃል ከመጣለትና ሂድና አድርግ እንደሚለው ነው። አሳያችሁ። እዛው ምዕራፍ 17 ቁጥር 2 ላይ እንደዚህ ይነበባል። ከዚያም እንዲህ የሚል የእግዚአብሔር ቃል ለኤልያስ መጣለት። ከዚህ ተነስተ ወደ ምስራቅ ሂድ፣ ከዮርዳኖስ በስተ ምስራቅ ባለው በኮራት ወንዝ ተሸሸግ፣ ውሃ ከወንዙ ትጠጣለህ፣ ቁራዎች እዚያው እንዲመግቡ አዝዣለሁ። ተነስና ውጣ። ወዴት ነው ወደ ሞታው? ወደ ተራራ ውጣ፣ ተሸሸግ። እሺ፣ ማን ነው የሚመግብህ? አቅርቦት ማን ይሰጣል? አዝዤልሃለሁ። ድርቅ ነው የሚመጣው። 3 ዓመት ዝናብ የለም። አስፈሪ ነው። የተጋፈጥከው ንጉሱን ነው፣ አክዓብን የተጋፈጥከው። ፊት ለፊት ብትገኝ ሊያጠፋ ይችላል። ስለዚህ ማምለጥ ትፈልጋለህ? አዎ። እንዴት ላምልጥ? ተሸሸጋ፣ ዝሂዳ። ወዴት? ወደ ተራራው። እሺ። እግዚአብሔር በምሪት እንድንወጣ እንድንገባ ጸጋውን ያብዛልን። ኧረ እሱ ብቻ አይደለም። አሁን ደግሞ በቃ ከተራራ ያለ ቆይታ በቃ ኤልያስ በተራራው ያለው ጊዜ አብቅቷል። አሁን ደግሞ ስፍራ እንድትቀይር እፈልጋለሁ። ወዴት? ሰራብታ ሴት ሂድና እሷ ጋር ደግሞ ትቆያለህ፣ እዛ ደግሞ ትከርማለህ። ውረድ። እሺ። እኔ ባርካችኋለሁ በጌታ በኢየሱስ ክርስቶስ ስም። ድምጹን በመስማት መሰማራት ይሆንላችሁ። ያን ጊዜ በልዩነት መቆም ይሆናል። ኤልያስ በልዩነት የቆመው አንዱ በምሪት ይወጣል፣ በምሪት ይገባል። ወገኖች እንዴት የታደለ ሰው ነው! ለአክዓብ ተገለጥ እንደዚህ የሚል ቃል ይውለት እዩት። ምንም ከብዙ ጊዜ በኋላ በ3ኛው ዓመት እንዲህ የሚል የእግዚአብሔር ቃል ለኤልያስ መጣለት። ሄደ፣ ለአክዓብ ተገለጥ፣ እኔም በምድሪቱ ላይ ዝናብ አዘንባለሁ። ስለዚህ ኤልያስ ራሱን በአክዓብ ፊት ለመግለጥ ሄደ። ሂድ ሲባል ይሄዳል፣ ተሸሸግ ሲባል ይሸሸጋል፣ ውረድ ሲባል ይወርዳል። እዚህ ላይ ብቻ አያበቃም። ብዙ ሰፊ ብል ደስ ይለኛል። ምዕራፍ 19 እንደምታስታውሱት ኤልያስ ፈርቷል። አንድ ድምጽ መጥቶበታል አይደለ? ደከምከም ያለበት ኤልዛቤል ያስፈራራችበት። ምዕራፍ 18 ላይ ታላቅ ድል ካገኘ በኋላ አንድ የሚያስፈራ ድምጽ መጥቶበታል እና ያን ድምጽ ፈርቶ ትቶ በቃ እኔ ከዚህ በኋላ በቃኝ፣ አከተመልኝ፣ ከዚህ በኋላ እኔ ይበቃኛል ብሎ ዘውየው ወደ አባቶቼ ሰብስበኝ በሚልበት ሩቅ በሄደበት ቦታ ላይ እግዚአብሔር ምንም ላከለት? መልአኩን ላከለት። በልቶተኛ ይለናል። ደጋሚም ላከለት። ከዛ በኋላ ወደ እግዚአብሔር ተራራ አለ፣ ወደ እግዚአብሔር ሐሳብ በዛ ምግብ ብርታት ሄደ ይላል። ከዛ እኔ እንደዚህ የሚል ቃል ሆነ፣ እሱን ነው የምፈልገው። ወደ ኤልያስ የእግዚአብሔር ቃል እንዲህ ሲል መጣ ይልና ምን? ኤልያስ በዚህ ምን ትሰራለህ? እናንብቦ ይዩት። ምዕራፍ 19 ላይ ፈጠን በሉ። እንደዚህ ነው የእግዚአብሔር ቃል ወደ እርሱ መጣ። ኤልያስ ሆይ እዚህ ምን ታደርጋለህ? ስራ እኮ አለ፣ ቀጣይ የሚሰራ ስራ አለ፣ የምታስነሳው ትውልድ አለ። አሁን ወደ ምልክ ቦታ ላይ ሂድ፣ መሄድ ያስፈልጋል። በጣም የሚያስገርም ነው። እርሱም እኔ ለሰራዊት ጌታ ለእግዚአብሔር እጅግ ቀንቻለሁ። እስራኤላውያን ኪዳንን ትተዋል፣ መሠዊያቸውን አፍርሰዋል፣ ነቢያቱ በሰይፍ ገለዋል። የቀረውት እኔ ብቻ ነኝ። አሁንም እኔን ለመግደል ይፈልጋሉ አለ ይልና ይቀጥላል። እግዚአብሔር በዚህ ያልፋል። ወደ ተራራው ወጥተህ በእግዚአብሔር ፊት ቁም አለው። ኤልያስ ከዛ በኋላ እናንተ ታውቁታላችሁ። በሶስት መንገድ እግዚአብሔር እዛ ጋር ምን አለለት? ተገለጠለት። ተነስና ቁም፣ እሺ። ውረድ፣ እሺ። ተገለጥ፣ እሺ። ምን አይነት መንፈስ ነው! በልዩነት ማገልገል ትፈልጋላችሁ እናንተ የተወደዳችሁ?
በልዩነት ማገልገል ትፈልጋላችሁ? ዘመናችሁ የልዩነት ዘመን እንዲሆን ትፈልጋላችሁ? በምሪት መውጣት በምሪት መግባት ይሁንላችሁ። ይሄ መርህ ከኤልያስ እንወስዳለን። በምሪት ነው የሚንቀሳቀሰው ሰውየው። ይሄ ብቻ አይደለም። ፍርድ በተዛባበት ጊዜ ታስታውሳላችሁ። ኤልዛቤል በግፍ የናቡቴን መሬት ካስነጠቀች ካስገደለች በኋላ እግዚአብሔር እንደገና ምዕራፍ 21 ላይ የእግዚአብሔር ቃል ወደ ኤልያስ መጣ። ሂድና ተገለጥ፣ ንገረው አሟሟታቸው፣ አካሄዳቸው፣ ፍጻሜያቸው ምን እንደሚሆን። ከዛ በኋላ ሲናገር ትመለከታላችሁ። ወገኖቼ ድል ትፈልጋላችሁ? ድል የራቀን ለምን ይመስላችኋል? ስኬት የራቀን ለምን ይመስላችኋል? የእግዚአብሔር ሐሳብ እንዳይጸና የሆነበት ምክንያት ለምን ይመስላችኋል? በምሪት አንወጣ፣ ድምፁን አንሰማ። መሪዎችና አገልጋዮች እጆቻችሁን ከፍ አድርጉ። በጌታ በኢየሱስ ክርስቶስ ስም እባርካችኋለሁ። በምሪት ማገልገል፣ በምሪት መውጣት፣ በምሪት መሰማራት በኢየሱስ ስም ይሆንላችሁ። ቤተ ክርስቲያን እንድትቀጥል ካስፈለገ፣ በልዩነት የእግዚአብሔር ሐሳብ በዚህ ስፍራ እንዲሆን ካስፈለገ አንድ መሪ ያስፈልጋል። የእግዚአብሔር ድምፅ ምሪት የሚባል ነገር። ዛሬ ጆሮዎቻችን ይከፈቱ። እስኪ ጮክ በሉና ጆሮዬን ክፈቱ በሉት። አሁን ድንቁር ብለናል ወገኖች። የእግዚአብሔርን ቃል መስማት አቅቶናል። ዛሬ ግን እግዚአብሔር እንደዚህ ይናገረናል። በልዩነት የሚቆም በምሪት የሚወጣና የሚገባ ነው። በልዩነት የሚወጣ የሚገባ በጣም የሚያስገርም። ለኛም በዚህ ዘመን የሚያስፈልገና የጌታ ሐሳብ በእኛ እንዲቀጥል ምሪትና ድምፅ ያስፈልገናል። የእግዚአብሔርን ታላቁን የምስራቹን ወንጌል ትዝ ይላችኋል። ሐዋርያው ጳውሎስ ሐዋርያት ሥራ ምዕራፍ 16 ላይ የወንጌል አገልግሎት ነው የተሰማራው ሰውየው። አንድ ነገር ነው ያደረገው፣ ወንጌልን ለመስራት። ከዛ እንደዚህ ይላል፣ የኢየሱስ መንፈስ በእስያ እንዳንሰብክ ምን አለን? ከለከለን። የእግዚአብሔር መንፈስ በእስያ አውራጃ ሄደን ወንጌልን እንዳንሰብክ ከለከለን። ቁጭ አልን በቃ። ከዛ በኋላ እንደዚህ ይላል ሰውየው፣ በራእይ አንድ ከመቄዶንያ የሆነ እጅ ተዘርግቶ እርዳን የሚል ድምፅ ሰማው። በዛ እግዚአብሔር ወንጌልን እንድናገለግል እንደፈለገ ተረዳን ይልና እነ ፊልጵስዩስን የመሳሰሉ እነ ተሰሎንቄን የመሳሰሉ ቤተክርስቲያን በምሪት ተወለዱ። ዛሬ ባርካቸዋለሁ። በምሪት በመውጣት እግዚአብሔር ይባርካችሁ። ወንጌል ስርጭት እንኳን ምሪት ያስፈልገዋል። ፍሬያማ የምትሆንበት የእግዚአብሔር ሐሳብ በትክክል ዘሩ የሚያበቅልበትን ቦታ ለመረዳት ምሪት ያስፈልጋል። ጳውሎስ በልዩነት አገለገለ። እንዴት ካልከኝ ይሰማል፣ ምሪት ይከተላል። የእግዚአብሔር የጊዜው ሐሳብ ወዴት እንዲሄድ እንደሚፈልግ ምን ይላል? ይሰማል። ዓላማው እንደኛ የተከፋፈለ አይደለም። ዓላማው እንደኛ ዝና አይደለም። ዓላማው እንደኛ ማን ኦፍ ጎድ ተብሎ የተለያየ ባንዲራ ተሰርቶለት መቆም አይደለም። ዓላማው የራስን ክብር የራስን በአገልግሎት በተገለጠው ጸጋ እግዚአብሔር በሱ በገለጠው ጸጋ መነገድ አይደለም። ዓላማው ሌላ አይደለም። ዓላማው ፎከሱ በልዩነት እንዲቆም አድርጎታል። እንኳን ምቹ ያልሆነ በእግዚአብሔር በጀት ያደገ መንፈሳዊ በጀቱ እግዚአብሔር ነበር ያቀርብለት የነበረው በምድረ በዳ እግዚአብሔር ሲሰራው የነበረ ሲመጣ ግን አንድ ነው። ትኩረቱ የመጥምቁ ዮሐንስ ሌላ የተከፋፈለ አይደለም፣ አንድ ነው። ምንድነው እሱን ካላችሁት እሱ ሊልቅ የሚገባው እሱ ነው፣ እኔ አይደለሁም። እሱን ተመልከቱ። እሱ ሊልቅ፣ እኔ የጫማውን ጠፍር እንኳን ልፈታ የማይገባኝ እሱ ክብር የሚገባው እሱ ነው እንዳለ በጌታ በኢየሱስ ስም በእንዲህ አይነት አገልግሎት ህይወት እግዚአብሔር ይባርከን። አይገርማችሁም? እንደዛ እኮ ነው ያገለገለው። እኔ ሊያንስ እሱ ምን ሊልቅ ይገባል። እኔ ምን አይደለሁም፣ እኔ አካሉ አይደለሁም። እንደዚህ እኮ ነው። እኔ አካሉ አይደለሁም። እኔ ምንድን ነኝ? እኔ ድምፅ ነኝ። ሚናዬን አውቃለሁ። የተሰጠኝን መስመር አውቃለሁ። እኔ ድምፅ ነኝ። ስለዚህ ሰውየው ሲጨርስ ጥቅልል አደረገና በቃ ጨረሰ፣ ሄደ። መጽሐፍ እንደዚህ ይላል። መጥምቁ ዮሐንስ አንድም ተአምር ምን አላለም? አላደረገም። አንድም ተአምር ግን እንደዚህ አለ። የዚህ ሰው ኢየሱስ የተናገረው አይደል? የዚህ ሰው አስተምሮ ከማን ጋር ይመሳሰላል? ከመጥምቁ ዮሐንስ ጋር ይመሳሰላል።
ምሳሌ በአገልግሎቱ ምንም ተአምር አላደረገም፣ ግን ትኩረቱና ሐሳቡ አንድ ነው። የእግዚአብሔር ክብር እግዚአብሔርን ማሳየት ስለነበረ እሱ ከኢየሱስ ትምህርት ጋር ምን አይነት ነው? አንድ አይነት ነው። አንድ አይነት ነው። በልዩነት ማገልገል የሚፈልግ መቆም የሚፈልግ በዚህ ዘመን አለ። እስኪ እጆቻችሁን ከፍ አድርጉ። በልዩነት መውጣት ትፈልጋላችሁ? በልዩነት ማገልገል ትፈልጋላችሁ? እግዚአብሔር በዚህ እውነት ይባርከን። በድምጽ በመውጣት በመግባት እግዚአብሔር ይባርከን። እግዚአብሔርን በመታመን ለእግዚአብሔር ክብር በመቆም እግዚአብሔር ይባርከን። እግዚአብሔር ይባርከን። ዋው! መልእክቴን ጨርሻለሁ። እቺን 3 ነገር ግን እንዳትረሱ። በልዩነት ለመቆም ይሄ የግድ አስፈላጊ ነው። በቀጣይ ዘመናችን እንደ ቤተ ክርስቲያን እንጸልያለን። ሃሌሉያ 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 ሃሌሉያ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። መንፈሳዊ ጆሮቻችን ይከፈቱልን። አንተን መስማት የምንችልበትን ካንተ ምሪትን የምንቀበልበትን መንፈሳዊ ጆሮቻችን በዚህ ምሽት ይከፈቱልን። በኢየሱስ ስም ይከፈቱልን። በኢየሱስ ስም ይከፈቱልን። ድምጽህን መስማት ይሁንልን። ድምጽህን መስማት ይሁንልን። ጌታ ሆይ በአንተ መታመን እንድንችል ትምክታችን አንተ እንድትሆንልን ሌላ ማንም ስጋ ለባሽን መታመን ስጋ ለባሽን የሚታመን እርጉም ነው እንደሚል ቃል እግዚአብሔር አምላኬ ሆይ አንተን ነው ተስፋ የምናደርገው፣ አንተን ነው የምንታመነው። አንተን በመታመን ህይወት እንድትባርከን በኢየሱስ ክርስቶስ ስም እንለምንሃለን። በኢየሱስ ስም እንለምንሃለን። እግዚአብሔር ሆይ ዓላማችን ትኩረታችን ያንተ ክብር እንዲሆን እግዚአብሔር ሆይ ልጅ ክርስቶስ ሲከብር ሲነግስ ማየት እንዲሆንልን እንድትረዳን ከዚህ ውጪ ሌላ ዓላማ ይዘን እንዳንወጣ እንዳንገባ ባክህ በቤትህ ስናገለግል የተደበቀ አጀንዳ ይዘን እንዳናገለግል ለራስ ክብር ለራስ ዝና ለራስ ለኔ ከሚል ህይወት በጸዳ መንፈስ እንድናገለግልህ እንድትረዳን በፍጹም ትህትና በኢየሱስ ስም እንለምንሃለን። በኢየሱስ ስም እንለምንሃለን። ከእኔነት በሽታ እንድታድነን ከእኔነት በሽታ እንድታድነን እግዚአብሔር አምላክ ትኩረታችንን በተለያየ መንገድ ከሰረቀው ነገር ወደ አንድ እንድታመጣልን እንድትረዳን በኢየሱስ ስም ጸልያለሁ። ስለመጣልን ቃልህ ስለመከርከን እናመሰግንሃለን። በመደነቅ ደግሞ እንዳያልፈን ይልቁኑ በመኖር እንድትባርከን ጸጋ ለሁላችን ይለቀቅ። በኢየሱስ ስም ጸለይን፣ አሜን። የእግዚአብሔር ስም የተባረከ ይሁን። የተናገረን እግዚአብሔር ይመስገን። አሁንም ደስ ብሎን ከኛ ጋር ቆመን እግዚአብሔር እናመልካለን። ይገባሃል እልፍ ምስጋና ዝማሬ
ናእልልታ ይገባሃል ጌታ በመሰንቆ በበገና ይገባሃል እልፍ ምስጋና ዝማሬ ናእልልታ ይገባሃል ጌታ በመሰንቆ በበገና ይገባሃል ምስጋና ናእልልታ ይገባሃል በመሰንቆ በበገና ይገባሃል ምስጋና ዝማሬ ናእልልታ ይገባሃል በመሰንቆ በበገና ይገባሃል ምስጋና ዝማሬ ናእልልታ ይገባሃል ጌታ በዝማሬ ስለትን ላንተ ላግባ በጭብጨባ በእልልታ ስለትን ላንተ ላግባ በጭብጨባ ስለትን ላንተ በዝማሬ ስለትን ላንተ ላግባ በሽብሸባ በእልልታ ስለትን ላንተ ላግባ በጭብጨባ ስለትን ላንተ ላግባ በመሰንቆ በበገና ይገባሃል በምስጋና ዝማሬ ናእልልታ ይገባሃል ጌታ በመሰንቆ በበገና ይገባሃል በምስጋና ዝማሬ ናእልልታ ይገባሃል ጌታ በዝማሬ ስለትን ላንተ ላግባ በጭብጨባ ስለትን ላንተ ላግባ በእልልታ ስለትን ላንተ ላግባ በዝማሬ ስለትን ላንተ በሽብሸባ ስለትን ላንተ ላግባ በጭብጨባ በእልልታ ስለትን ላንተ ላግባ በዝማሬ ስለትን ላንተ ላግባ በመሰንቆ በበገና ይገባሃል በምስጋና ዝማሬ ናእልልታ ይገባሃል በመሰንቆ በበገና ይገባሃል በምስጋና ዝማሬ ናእልልታ ይገባሃል ጌታ በዝማሬ ስለትን ላንተ ላግባ በጭብጨባ ስለትን ላንተ ላግባ በእልልታ ስለትን ላንተ ላግባ በዝማሬ ስለትን ላንተ ላግባ በጭብጨባ ስለትን ላንተ ላግባ በእልልታ በሽብሸባ ስለትን ላንተ ላግባ በዝማሬ ምስጋና ላንተ መሰዋት መልካም ክብር ለስሜ ዝማሬም ላንተ ነው አብዝተን ላንተ እንዘምራለን ቅዱስ ማደሪያ ምስጋና አብዝተን ላንተ እንዘምራለን በቅዱስ ማደሪያ ምስጋና ላንተ መሰዋት መልካም ነው ክብር ለስሜ ዝማሬ አብዝተን ላንተ እንዘምራለን በቅዱስ ማደሪያ አብዝተን ላንተ እንዘምራለን በቅዱስ ማደሪያ ምስጋና እነሳለው ማልጄ መሰንቆ በገና ይዤ በከፍታው ላይ ቆሜ ለክብር እነሳለው ማልጄ መሰንቆ በገና ይዤ በከፍታው ላይ ቆሜ ለክብር በዝማሬ
ስለቴን ላንተ ላግባ በጭብጨባ በእልልታ ስለቴን ላንተ ላግባ በዝማሬ በጭብጨባ ስለቴን ላንተ ላግባ በእልልታ በዝማሬ ስለቴን ላንተ ላግባ በእልልታ እነሳለሁ ማለጄ መሰንቆ በገና ይዤ በከፍታው ላይ ቆሜ ለክብር እነሳለሁ ማለጄ መሰንቆ በገና ይዤ በከፍታው ላይ ቆሜ ለክብር በዝማሬ ስለቴን ላንተ ላግባ በጭብጨባ በእልልታ ስለቴን ላንተ ላግባ በዝማሬ በጭብጨባ ስለቴን ላንተ ላግባ በእልልታ በዝማሬ ስለቴን ላንተ ላግባ በጭብጨባ እነሳለሁ ማለጄ መሰንቆ በገና ይዤ በከፍታው ላይ ቆሜ ላክብር እነሳለሁ ማለጄ መሰንቆ በገና ይዤ በከፍታው ላይ ቆሜ ላክብር በዝማሬ ስለቴን ላንተ ላግባ በጭብጨባ በእልልታ ስለቴን ላንተ ላግባ በዝማሬ ምርኮና በዛ ባርነት አለፈ ደህንነት በዛ ውድቀትም አለፈ ፊት በምስጋና እጫወታለሁ ክብር ላይ ክብር ፊት በምስጋና እጫወታለሁ በክብር ላይ ክብር እነሳለሁ ማለጄ መሰንቆ በገና ይዤ በከፍታው ላይ ቆሜ ላክብር ደጋግሜ እነሳለሁ ማለጄ መሰንቆ በገና ይዤ በከፍታው ላይ ቆሜ ለክብር ደጋግሜ በዝማሬ ስለቴን ላንተ ላግባ በእልልታ በጭብጨባ ስለቴን ላንተ ላግባ በዝማሬ ምርኮና በዛ ባርነት አለፈ ደህንነት በዛ ውድቀትም አለፈ ፊት በምስጋና እጫወታለሁ በክብር ላይ ክብር እጨምራለሁ ፊት በምስጋና እጫወታለሁ በክብር ላይ ክብር እነሳለሁ ማለጄ መሰንቆ በገና ይዤ በከፍታው ላይ ቆሜ ላክብር ደጋግሜ እነሳለሁ ማለጄ መሰንቆ በገና ይዤ በከፍታው ላይ ቆሜ ላክብር በዝማሬ ስለቴን ላንተ ላግባ በእልልታ በጭብጨባ ስለቴን ላንተ ላግባ በዝማሬ እጹብ ነህ አንተ አትለወጥ ግሩም ነህ አንተ 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 እግዚአብሔር
እግዚአብሔር የእኛ ጌታ እግዚአብሔር እጹብ ነህ አንተ አትለወጥ ግሩም ነህ አንተ እጹብ ነህ አንተ አትለወጥ ግሩም ነህ አንተ እግዚአብሔር 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 እጹብ ነህ አንተ አትለወጥ ግሩም ነህ አንተ እጹብ ነህ አንተ አትለወጥ ግሩም ነህ አንተ እግዚአብሔር እግዚአብሔር የእኛ ጌታ እግዚአብሔር 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 የእኛ ጌታ እግዚአብሔር ሰማይ ዙፋን ነው ምድር መረገጫ ዓለም ግዛት ነው ያንተ መቀመጫ ሰማይም ያንተ ነው ምድርም ያንተ ነው ሁሉ ግዛት ነው ሰማይ ዙፋን ነው ምድር መረገጫ ዓለም ግዛት ነው ያንተ መቀመጫ ምድርም ያንተ ነው ሁሉ ግዛት ነው እግዚአብሔር እግዚአብሔር የእኛ ጌታ እግዚአብሔር እጹብ ነህ አንተ አትለወጥ ግሩም ነህ አንተ እጹብ ነህ አንተ አትለወጥ ግሩም ነህ አንተ እግዚአብሔር እግዚአብሔር የእኛ ጌታ እግዚአብሔር ሰማይ ዙፋን ነው ምድር መረገጫ ዓለም ግዛት ነው ያንተ መቀመጫ ሰማይም ያንተ ነው ምድርም ያንተ ነው ሁሉ ግዛት ነው እግዚአብሔር እግዚአብሔር የእኛ ጌታ እግዚአብሔር ይሁን ይሁን ብለህ የፈጠርከው ሁሉ ጻድቅነትህን ይመሰክራሉ እግዚአብሔር አለ እወቁት ይላሉ አክብሩት ይላሉ ይሁን ይሁን ብለህ የፈጠርከው ሁሉ ጻድቅነትህን ይመሰክራሉ እግዚአብሔር አለ እወቁት ይላሉ አክብሩት ይላሉ እግዚአብሔር እግዚአብሔር የእኛ ጌታ እግዚአብሔር 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 የእኛ ጌታ እግዚአብሔር ቅዱስ ነህ አንተ ቅዱስ ኃያል ነህ አንተ ኃያል አምላክ ነህ አንተ አምላክ ጌታ ነህ አንተ ጌታ 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 ጌታ
ጌታ ጌታ ጌታ ጌታ ጌታ ቅዱስ ነህ አንተ ቅዱስ ኃያል ነህ አንተ ኃያል አምላክ ነህ አንተ አምላክ ጌታ ነህ አንተ ጌታ 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 ቅዱስ ነህ አንተ ቅዱስ ነህ አንተ ቅዱስ ኃያል ነህ አንተ ኃያል አምላክ ነህ አንተ አምላክ ጌታ ነህ አንተ ጌታ 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 ቅዱስ ነህ አንተ ቅዱስ ነህ አንተ ቅዱስ ኃያል ነህ አንተ ኃያል አምላክ ነህ አንተ አምላክ ጌታ ነህ አንተ ጌታ 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 ቅዱስ ነህ አንተ ቅዱስ ኃያል ነህ አንተ አምላክ ነህ አንተ አምላክ ጌታ ነህ አንተ ቅዱስ ነህ አንተ ቅዱስ ነህ አንተ አምላክ ነህ አንተ ነህ አንተ ጌታ ነህ አንተ ጌታ 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 ቅዱስ ነህ አንተ ቅዱስ ነህ አንተ ቅዱስ ኃያል ነህ አንተ ኃያል አምላክ ነህ አንተ አምላክ ጌታ ነህ አንተ ጌታ 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 ቅዱስ ነህ አንተ ቅዱስ ነህ አንተ ቅዱስ ኃያል ነህ አንተ ኃያል አምላክ ነህ አንተ አምላክ ጌታ ነህ አንተ ጌታ 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 ግርማው የሚያስፈራ ፊቱ ነበልባል ነው ፊቱ ነበልባል እሱን ተመክቶ የሚቆም ሰው ማነው የሚቆም ሰው ቀስተ ደመና ነው ዙፋኑን የዞረው ዙፋኑን የዞረው እኛም ዝቅ ብለን ቅዱስ እንበለው ግርማው የሚያስፈራ ፊቱ ነበልባል ነው ፊቱ ነበልባል እሱን ተመክቶ የሚቆም ሰው ማነው? ቀስተ ደመና ነው ዙፋኑን የዞረው። እኛም ዝቅ ብለን ቅዱስ እንበለው። ቅዱስ ነህ አንተ ቅዱስ ኃያል ነህ አንተ ኃያል ጌታ ነህ አንተ ጌታ 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 ጌታ
ቅዱስ ነህ አንተ ቅዱስ ኃያል ነህ አንተ ኃያል አምላክ ነህ አንተ አምላክ ጌታ ነህ አንተ ጌታ 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 ግርማው የሚያስፈራ ፊቱ ነበልባል ፊቱ ነበልባል እሱን ተመክቶ የሚቆም ሰው ማነው? ቀስተ ደመና ነው ዙፋኑን የዞረው እኛም ዝቅ ብለን ቅዱስ እንበለው። ግርማው የሚያስፈራ ፊቱ ነበልባል ነው እሱን ተመክቶ የሚቆም ሰው ማነው? ቀስተ ደመና ነው ዙፋኑን የዞረው እኛም ዝቅ ብለን ቅዱስ እንበለው። ቅዱስ ነህ አንተ ቅዱስ ኃያል ነህ አንተ አምላክ ነህ አንተ ጌታ ነህ አንተ ጌታ 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 ለአምላካችን ለእግዚአብሔር ይሁን። አሜን። ሃሌሉያ 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 ሃሌሉያ። የመከረን ጌታ ስሙ ይባረክ። የተናገረን ጌታ ስሙ ይባረክ። በማዕከላችን በክብር የተገኘ ጌታ ስሙ ይባረክ። ስለ ጌታ ክብር አምጡለት። አሁን በእልልታ ክብር ይሁንለት፣ በስግደት ክብር ይሁንለት። ሃሌሉያ። እግዚአብሔር ስሙ ይባረክ። ሃሌሉያ። በእውነት እግዚአብሔር ረድቶናል። እግዚአብሔር አግዞናል። እግዚአብሔር በማዕከላችን ነበር። እግዚአብሔር በማዕከላችን አለ። ክብር ለስሙ ይሁን፣ ክብር ለስሙ ይሁን። ሃሌሉያ። ጠላት አፍሯል። እግዚአብሔር በማዕከላችን ከብሯል። ክብር ለስሙ ይሁን፣ ክብር ለስሙ ይሁን። ሃሌሉያ። እግዚአብሔር የተባረከ ይሁን። የረዳን ጌታ ስሙ ይባረክ። ይህንን ዝግጅት እግዚአብሔር ራሱ እጁን ዘርግቶ ስለባረከ እግዚአብሔር እንድናመልክ፣ እግዚአብሔር እንድናከብር፣ የእግዚአብሔርን ቃል እንድንሰማ በእንደዚህ አይነት ግሩም በሆነ ሁኔታ ሁሉንም ነገር የመራ የእግዚአብሔር መንፈስ ስሙ ለዘላለም ይባረክ። አሜን። እስቲ በእልልታ በጭብጨባ ለመንፈስ ቅዱስ ክብር ይሆንለት፣ ለጌታ ለኢየሱስ ክብር ይሆንለት፣ ለአባታችን ለእግዚአብሔር ክብር ይሆንለት። ክብር ሁሉ ለእግዚአብሔር ይሁን። በእውነት ይህንን ዝግጅት ለማዘጋጀት በብዙ የወጣችሁ የወረዳችሁ፣ በብዙ በገንዘባችሁ፣ በጉልበታችሁ፣ በእውቀታችሁ ሁሉ ላይ የተሳተፋችሁ እግዚአብሔር ዘመናችሁን ይባርክ። አሜን። ዲያቆናትን፣ መሪዎችን በእውነት በተለያየ አገልግሎት ውስጥ ያላችሁ ሁላችሁ ሰለቸኝ ደከመኝ ሳትሉ ይሄ ጊዜ ከታሰበ ጊዜ ጀምሮ በብዙ ለፍታችኋል፣ በብዙ ደክማችኋል። እግዚአብሔር ዘመናችሁን ይባርክ። ህዝቡ አሜን ይበል እስቲ። እግዚአብሔር ይባርካችሁ። ጉልበታችሁን እግዚአብሔር አሁንም ያድሰው። የእግዚአብሔር እጅ ትደግፋችሁ። ሃሌሉያ። እግዚአብሔር ስለረዳችሁ የጌታ ስም የተባረከ ይሁን። ሃሌሉያ። ሁላችንም ተነስተን እንቆምና ከእግዚአብሔር ዘንድ በረከትን ከተቀበልን በኋላ ወደ ፎቶግራፍ ፕሮግራም እንሄዳለን። እግዚአብሔር የተባረከ ይሁን። ሁላችንም ባለንበት ተነስተን እንቆማለን። ሃሌሉያ ሃሌሉያ
ክብር ለኢየሱስ ይሁን። ሁላችንም በእግዚአብሔር ፊት እንቁም። ሃሌሉያ። እግዚአብሔር የተባረከ ይሁን። አሜን። ለአንድ ጊዜ እስቲ ወዳጆቼ በእውነት በነገር ሁሉ የረዳን ጌታ ስሙ ለዘላለም ይባረክ። አመስግነን 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 አንጠግብም። ክብር ለስሙ ይሁን፣ ስግደት ለስሙ ይሁን፣ እልልታ ለስሙ ይሁን፣ ጭብጨባ ለስሙ ይሁን። የረዳን ጌታ ክብር ይውሰድ፣ ምስጋናውን ይውሰድ። ሃሌሉያ። እጆቻችን ወደ እግዚአብሔር እናንሳ። ከሰራዊት ጌታ ከእግዚአብሔር ዘንድ በረከትን እንቀበል። ሃሌሉያ። እጆቻችን ወደ እግዚአብሔር እናንሳ። ሃሌሉያ። እግዚአብሔር በማዕከላችን አለ። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ። እግዚአብሔር ሰላሙን ይስጣችሁ። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር ይቅደማችሁ። እግዚአብሔር ይከተላችሁ። እናንተና የናንተ የሆነው ነገር ሁሉ በጌታ በኢየሱስ ስም የተባረከ ይሁን። በመውጣት ተባረኩ፣ በመግባት ተባረኩ። በደረሳችሁበት ቦታ ሁሉ ለበረከት ሁኑ። እግዚአብሔር ከክፉ ነገር ሁሉ ይሰውራችሁ። እናንተም የናንተ የሆነው ነገር ሁሉ በክርስቶስ ኢየሱስ ክቡር ደም የተሸፈነ ይሁን። የበቀል መናፍስቶች ለዘላለም ይውደቁ። ክፉ ለዘላለም አያግኛችሁ። እግዚአብሔር ይቅደማችሁ። እግዚአብሔር ይከተላችሁ። እግዚአብሔር መንገዳችሁን ያቅናላችሁ። ተባረኩ፣ ለበረከት ሁኑ። እግዚአብሔር ከናንተ ጋር ይሁን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ለጌታ ክብር ይሁን። ሃሌሉያ።